ፈጣሪ ምን ይሳነዋል? ለእናት ሀገራችን አበቃ። ሳስበው ወይ ቦታ ተሳስተናል እንጂ እዚህ አካባቢማ ምንም አይነት ሰው ሊኖር አይችልም። ሎኬሽን የሚለው እዚህ ጋር ነው። ይሄ እኮ ህይወቴ ነው፣ ቤተሰቤን የተውኩበት። ደግሞ አንድ ቀን ነገ ይደውላል። ታይላንዳችሁ ብቻ ይሞሉ ፈልገው መጣው ጂም ታጠብ ጠብቂኝ። በኢየሱስ ስም አቅራት በእናትህ ቀስ በል ሻንጣችንን ከላይ ዳጥለው እና አብላ ብር ከፍላን ምስልሽ ፈጣሪ ምን ይሳነዋል? ለእናት ሀገራችን አበቃ። ሰው ያስባል አምላክ ይፈጽማል አይደል የሚባለው? እኔ ግን ምን እንዳማረኝ ታውቃላችሁ? ይሄ መንገድ ላይ የሚሸጠው ብስኩት በፊት እንደውም ይበላ ነው። አንቺ ግን የምርሽ ቆይ ሰው ስንት ነገር ያምረዋል፣ ስንት ነገር ይናፍቀዋል። አንቺ ነገር ገርምሸት ብስኩት። እኔ ግን ይናፈቀኝ ዳዊት የኔ ፍቅር አስባችሁት እንዴት ሰርፕራይዝ እንደሚሆን ጭራሽ በዚህ ዓመት እንደምመጣ በእርግጠኝነት ይደነግጣል። ብቻ ምን ነኝ ያለው አይነት ሰው እንዲሆን ፈጣሪ ይርዳን። መቼም ከሚያወራው አንፃር እኔ በጣም እውነተኛ ሰው ይመስለኛል። መቼም ውሸቱን ቢሆን 6 ዓመት ሙሉ ሰው እንደዚህ ጠንካራ ግንኙነት ይመሰርታል። እያወራችሁ ያላችሁ ስለኔ ደግሞ ይልቅ ዝም ብላችሁ ለሚዜነት ተዘጋጁ። አሁን ዋናው ነገር እንዴት ነው ሰርፕራይዝ የማደርገው? አንቺ ለሱ ሀሳብ አይግባሽ። እኔ ከጽድት ያለ ሀሳብ አለ። ግን መጀመሪያ የምናርፍበት ቦታ ገብተን ሻወሬን ወስጄ ቀስ ብዬ ተረጋግቼ ከዛ በኋላ ነው የምነግርሽ። ይበላስ በጣም ቀላል ጉዳይ ነው። ዝም ብለን ታካብደው። መጀመሪያ ቀይ አበባሽ ትገዣለሽ፣ ከዛ ትይዣለሽ፣ በሩ ላይ ትይዚና እንኳን አገኘሁት እንኳን ደህና ቆየኸኝ ሬስ መስሎኝ ነበር ፈልጌ ማጣህ እቴ የልጅነቴ እንዴት ነህ? አንቺ ሀገሪቷ እንዴት ነው የምትሞቀው? በፊት እንደዚህ ትሞቅ ነበር እንዴ? አንቺ ነሽ አርሊን ገዝቶ ሳገኘው ያልሽው? ምንድነው? አድቃ የለውም እኮ ቤት ውስጥ። ምን ማለት ነው? ቢያንስ ፍሪጅ አለው፣ ሻወር፣ ሽንት ቤት አለው። ወይኔ ቅድስት ምን ደህና ገዝቶ ትከራይ? እናንተ እንደዚህ ሻንጣችሁ ቦታ ማብዛት ቦታ ያዘልሽ? በያ ነገርኝ ቅድስቴ። ምን ነው ነክሽ ደግሞ? ወይ መጀመሪያ ሻወር እናቴ ሻወር ስታናቱት አንቺ ግን ትንሽ አትረጋጊ? ማስስ ቤት ብታረገኝ እኔ በቃ የነገርኩሽን አትጠቀም እንዴ? ኢትዮጵያ እማ ተረጋጊ። በባል ይዘሽላት ነይ። በባል ትፈልጊያለሽ? ምን አይነት ነገር ነው ይሄ? መግቦ በእናታቸው ልቤ ቆመ። ወይኔ እንጂ አንቺ ደግሞ አመች ያልኩሽ እና እንሂድ። አንቺ ደግሞ እንደ አይነት ስውር ሰው እየሆንሽ እኮ። ያልተነካው ገለገለ ያውቃል ይሁን። እውነትሽን እኮ ነው። እኔ ራሱ ያንቺ ነገር ሆኖብኝ ነው እንጂ በርሬ እናቴ ጋር ብሄድ። እኔ የምልሽ ቅድስቴ፣ ከእናትሽ ጋር ግን በደንብ ተስማማችሁ? በደንብ ባይሆንም ያው እናት አይደለች ማለቴ በገንዘብ አትገመትም። እኔ ግን የምጠብቀውም ሆነ የሚጠብቀኝ ሰው ስለሌለ እግሬን ሰቅዬ ለጥ ማለት መብት አለኝ። አንቺ ሁለተኛ እንደዚህ እንዳትይ ተስማምተናል ነበር። እኔ የተሸደለው ደግሞ መወለድ ቋንቋ ነው። ሂሩትዬ፣ የኔ በረሃ ጓድ፣ አንቺ ለኔ ከእህትም በላይ ነሽ። እንዲሁ ዝም ብዬ ስቀልድ ነው። በሉሽ፣ በቃችሁ እንሂድ።
ሎኬሽን ላይ እየደረስን ነው። አቅሙ እዚህ ጋር ነው። እርግጠኛ ነሽ ግን? ያው ሎኬሽን የማይታየው አካባቢ እኮ ምንም ነገር የለም። ቤት የሚባል ሰው ሂሩቴ ሜዳ እኮ ነው። ግድ የለሽም ተሳስተናል። ሎኬሽኑ የማይታየው እሱ ነው። እንሂድ። እሺ ነው ትብረት ሳስበው ወይ ቦታ ተሳስተናል እንጂ እዚህ አካባቢማ ምንም አይነት ሰው ሊኖር አይችልም። ሎኬሽን የሚለው እዚህ ጋር ነው። ወይ የሀገር ቤት ቁጥርሽን ስለማያውቀው ይሆናል። እስኪ ቴክስት አድርጊለት በእናትሽ። የደወልኩለት ነው ግን አይሰራም። ወይ በቃ እስኪ ደውል፣ ወደ ቤታችን እንሂድ። ነይ ሂሩትዬ ነይ እንጂ ቦታውን አልተሳሳትኩም። እኔ ማስበውን እያሰብሽ ነው? ኧረ በስመ አብ ያርግባት። አንቺ ባለፈው እንደውም አታስታውሽ? የተወሰነ ብር እንኳን ለቤተሰብ የላክሽ አጠራቅሚ ተይ ሂሩት ብላት እንዴት እንደተጣላች እንዴት እንዳረጋት ረጅም ጊዜ እኮ ተጣልተኝ እኮ ነበር። ወይኔ ጓደኛዬ፣ እሷ እኮ በእውነት የዋህ ናት። ዓለም ለእንደሱ ያነሳው አትሆንም። አንቺ የእውነት ግን ብሯን በልቶ የሚክዳት ይመስልሻል? ብቻ የሩት ጣፋንታ እንዳይደርሳት። ሰው ግን ምን ያክል ሴጣን ቢሆን ነው በዚህ ልክ ጨካኝ የሚሆነው? ይኸውልሽ የዛሬ ዓመት እኮ 5 ሳንቲም ሳትልክለት እላዋ ላይ ልጥፍ ብሎ ነበር የቆየው። ለዛ መሰለኝ እሷ የሚያመነችው። ተይ እባክሽ፣ ያው የሰው ልጅ ክፋት ካሰበ እድሜ ልኩን እኮ ክፉ ስራ እንደሰራ ነው የሚኖረው። ዳዊት ግን እንደዚህ አይነት ሰው ይመስልሻል? እኔ እንጃ። እኔ ይህን ሰውዬ እውነት ለመናገር ምንም ነው የማላምነው። ዳዊት ሌባ አይደለም። ይኸውልህ መጥፎ አጋጣሚ ነው። ኧረ ሂሩት ተረጋግኛ፣ እኮ ላንቺ አስበን ነው። እንድታስቡልኝ ታዝኑልኝም አልፈልግም። ሁሉም ወንድ አንድ አይደለም። ይኸውልሽ ለሚመጣው ለክፉም ነገር ለደጉም ነገር መዘጋጀት አለብሽ። ደግሞ ፍቅርስ በዚህ ደረጃ ውር ሊያደርግሽ አይገባም እኮ። ይሄ እኮ ህይወቴ ነው፣ ቤተሰቤን የተውኩበት። ደግሞ አንድ ቀን ነገ ይደውላል። በሩን ዘግተሽ ነው የበዛው። እስቲ ተረጋጊ በእናትሽ ሂሩት። ሰው የሚልሽ ለምን ነው ማሰሚው? በቃ መኪናውን ጠርቻለሁ፣ አብረን እንሄዳለን አልኩሽ አይደለ? ደግሞ ትላንት ስለተናገርኩሽ ነገር በጣም ይቅርታ። ስሜታዊ ሆኜ ነው፣ ደግሞ ላንቺ በማሰብ ነው። ነገሮችን በጣም ረጋ ብለሽ ለማድረግ ሞክሪ ሂሩቴ። በቃ ሻውን አብረን እንሄዳለን። እሺ በደንብ ተረጋጊ። ካልተረጋጋሽ እኮ መኪናው እየመጣ ነው። እስኪ ተላቀቁ። ቆይ ግን ወዴት እንደምንሄድ እንኳን እናውቃለን? የሆነ ጊዜ የእህቴ ቤት ነው ብሎ ቴክስት ልኮልኝ ነበር። ማታ ስፈልግ አገኘሁት። ትላንትና እንደዚህ ተረጋግተን ቢሆንም ጥቅም ያለው ነገር ማሰብ እንችል ነበር። አንቺ ደግሞ ተይ እስኪ ሰብሪ እንዴ! ዋናውን ማስታወሷ ነው።
አቤት ምን ነበር? እኛ የዳዊት ወዳጆች ነበር እንዳይት እንፈልገን ነበር። ዳዊትን ይወደም መሰለኝ። የዳዊት ወዳጆች ከሆናችሁ እንዴት የሚኖርበትን አታውቁም? አረብ ሀገር ነበርኩ። ሂሩት እባላለሁ። ስለኔ አልነገረሽም? እንደውም ልትተዋወቂኝ እንደጓጓሽሉ ነግሮኛል። ይቅርታ፣ አሁን ዳዊት የት እንዳለ ልትነግሪኝ ትችያለሽ? ዳዊት ቤቱ ነው የሚኖረው ከ8 ወር ነፍሰ ጡር ሚስቱ ጋር። አዎ ይኸውልሽ ሂሩትዬ፣ ትንሽ ለመረጋጋት ሞክሪ የኔ ቆንጆ። በእናታችሁ ብቻዬን መሆን ነው የምፈልገው። ይኸውልሽ በእናትሽ ትንሽ ተረጋጊ። ካርታ ብቻዬን መሆን እፈልጋለሁ። በእናትሽ ተይኝ በቃ። እሺ በቃ ምንም አልፈልግም። እሺ በቃ ከፈለግሽን አለን። እሺ ጥሪ አሁን እንዴት አድርገን ነው የምናጽናናት? አላውቅም። ብቻ በልቤ እኛ የተመኘነው ቀርቶ እሱ ያሰበችው እንዲሆን ጸሎቴ ነበር። ተመልሳ እንዳትሄድ እንኳን እኮ አሰሪዎቿን ከዚህ በኋላ አልመለስም ብላቸው በእሷ ምትክ ሌላ ሰው አስገብተው ነው የመጣችው። ኪዱ ደግሞ መመለሱ ቀርቶባት ጤነኛ በሆነች ብቻ ጤናው ይመለስ እንጂ የሆነ ነገር አዋተን አንድ ነገር ብንከፍትላት ጥሩ ነበረ። ልክ እኮ ነሽ። እንደዛ ሳይሻል አይቀርም። አንቺን ካወቅኩሽ በኋላ ለህይወት ያለኝ ነገር ነው የተቀየረው። የኔ ፍቅር ምን አለሽ ብለሽኝ ወደ ሀገርሽ ብትመጪ። አንቺን ካወቅኩሽ በኋላ ለህይወት ያለኝ ሁሉ ነገር ነው የተቀየረው። የኔ ፍቅር የላክሽልኝ ገንዘብ ደርሶኛል። በጣም አመሰግናለሁ። አንዳንዴ ድካምሽን ሳስብ ምን አለ እኔ እዛ ሆኜ አንቺ እዚህ ብትሆኚ ብዬ እመኛለሁ። አፈቅርሻለሁ። በኢየሱስ ሂሩቴ፣ በማርያም በእናትሽ ስንት ነገር ተነጋግረን ልፋቴ እድሜ ይገባኛል። ግን እንደዚህ በመሆን ምንም መፍትሄ የለውም። ታይ መሞት ነው የሚገባኝ። እንዴ ለአንድ ወንድ ብለሽ ለምንድን ነው የምትሞቹው? እሱ አይደለም ቤተሰቦቼ ሁሉ ትቼ። ይገባኛል ሂሩትዬ፣ ይገባኛል። ተይኝ እባክሽ፣ እኔ መኖር አይገባኝም። በቃ ተጋግዘንም ቢሆን ለቤተሰቦች እንልካለን። ያን ሁሉ አመት ስንት ነገር አታለለኝ፣ ስንት ነገር አታለለኝ። ወይኔ እኔ እሱን ለማስታወስ ስንት ነገር አድርጌ ስንት ገንዘብ አስቀመጥኩት እንኳን እንደሌለኝ ታውቂያለሽ። እናቴን እንኳን እንዳረዳው ታውቂያለሽ። በእናትሽ ተይኝ፣ ባላስታወስ ይሻለኛል። አሁን ኑሪ ትይኛለሽ። መኖር ይገባኛል። መኖር አይገባኝም። በቃ ተይኝ ሂሩቴ። ቆይ በእናትሽ። እሺ አሁን ደህና ነሽ? ደህና ነኝ። እሺ በቃ ልብስሽን ቀይረሽ ነይ። ተረጋጊ እሺ በእናትሽ።
ሆዶ ቆይ እንደዚህ ለብሰሽ ሂጂ። ሱቅ ነው እንደዚህ ማለት እንዴ ችግር አለ ደግሞ ባገሬ ለብሰሽ ትበያለሽ አይደል? ሂሩታለች እንዴ? ቅድም ነው የገባችሁ ተኝታ መሰለኝ። እኔ ግን እዛ ሰፈር መመላለሷን ካላቆመች ምንም ጤነኛ የምትሆን አይመስለኝም። ቆይ ካልሆነ ወይ የስነ ልቦና አማካሪ ጋር እንውሰዳት እንዴ? ሚኪዱ ደግሞ ቀልደኛ ነሽ። የኛ የስነ ልቦና አማካሪያችን ፈጣሪያችን ብቻ ነው። ወይ አንቺ ደግሞ ድሮ ምን የማወራው ነገር አይዋጥልሽም። ይኸውልሽ እኔ በሹካ ስለማልበላ እጄን ታጥቤ ልምጣ። ጠብቂኝ ደግሞ ጠብቂኝ። መጣሁ። እጄን ታጥቤ ጠብቂኝ። በየሱስ